እቺ ቆንጂዬና ፈገግታዋ የሚያምር ሴት ማሪ ሮባርትስ ትባላለች። ከመልኳ ጀርባ ያለውን አስፈሪ ታሪክ ላጫውታችሁ። ታሪኩም የሚጀምረው ፌብሩዋሪ 1993 ፎርት ወርዝ ቴክሳስ ውስጥ ነው። የ16 ዓመቷ ማሪ ከአባቷ ስቲቨን ጋር እንደማንኛውም ቀን እራት እየበላች ነው። ከእራት መልስ አባቷ ስቲቨን ሮብ ወደሚሄድበት የቸርች ፕሮግራም ይሄዳል። ሁሉም ነገር እንደማንኛውም ቀን እየሄደ ነበር። ከአንድ ሰዓት በኋላ ግን ስቲቨን ሆዱን ይቆርጠዋል። መጮህ ይጀምራል። ከደቂቃዎች በኋላ ህመሙ እየባሰ ይሄዳል። ማስመለስ ይጀምራል። ስቃዩም ሲበዛ ልጁ ማሪ አጠገቡ መሆን አልፈለገችም። ጎረቤት ወዳለችው ወደ አዲሱ አባቷ ፍቅረኛ ቤት በመሄድ ስቲቨን እያመመው እንደሆነ ትነግራታለች። ይህንንም የሰማችው አዲሷ የስቲቨን ፍቅረኛ እየተቻኮለች ወደ ቤቱ በመትሄድበት ጊዜ ማሪ ግን ከሷ ጋር ከመሄድ ይልቅ ቤት ካለች ከፍቅረኛው ልጅ ጋር ቤት ውስጥ ትቆያለች። የስቲቨን ፍቅረኛ ቤቱ በደረሰችበት ጊዜ ስቲቨን እጅና እግሩ ተገታትሮ በአፉ አረፋ ደፍቆ ታገኘዋለች። በፍጥነትም 911 በመደወል የህክምና እርዳታ ትጠራለች። የህክምና ባለሙያዎቹ ቦታው ሲደርሱ ስቲቨን መተንፈስ አቅቶታል። የመተንፈሻ ቲዩብ በጉሮሮ ከተው አየር እንዲያወጣ ሊረዱት ቢሞክሩም አየር ከውስጥ ማስወጣት ግን አልቻሉም። የአባቷም የስቲቨን ህይወት በአሳዛኝ ሁኔታ ያልፋል። ዶክተሮቹም የሞቱ መንስኤ ተፈጥሯዊ ነው ብለው ደምድመው ነበር። ዶክተሮች ያላወቁት ግን የስቲቨን አስራዎቹ እድሜ ውስጥ የምትገኘው ልጁ አባቷን ለመግደል ከአንድ ሳምንት በላይ ማቀዷን ነው። እቅዷንም ቀላል ያደረገው የኬሚስትሪ ክላስን በመጠቀም ለላቦራቶሪ ኤክስፐሪመንት የሚጠቀሙበትን ባሪየም አሲቴት ትሰርቃለች። አስተውሉ፣ ባሪየም አሲቴት በጣም ቶክሲክ ኬሚካል ነው። ትንሽም መጠን ወደ አፋችን ከገባ ነርቨስ ሲስተማችንን ያዛባል፣ ጡንቻዎቻችንን በቀላሉ እንዳይታዘዙ ያደርጋል። ማለትም በቀላሉ ይገድላል። ይህንን የምታውቀው ማሪ ትንሽ መጠን ባሪየም በሶፍት በመጠቅለል ወደ ኪሷ ከተው ወደ ቤቷ ታመራለች። ፌብሩዋሪ 18 እቅዷን ወደ ተግባር የምትለውጥበት ቀን ነው። የተደገሰለትን የማያውቀው አባቷ ስቲቨን እራት በሚበሉበት ሰዓት ማሪ የሚበላው ምግብ ላይ ትንሽ መጠን ያለው ባሪየም አሲቴት ታደርግበታለች። እቅዷም በአንድ ሰዓት ውስጥ ግቡን መጥቶ ስቲቨን ይሞታል። ጥያቄው ግን ለምን ልጅ አባቷን ለመግደል ፈለገች የሚለው ነው። ይህንን ለማወቅ ወደ ልጅነት ህይወቷ እንመለስ። ማሪ የእናትና የአባቷ የትዳር ህይወት ሲያበቃ ገና የ3 ዓመት ልጅ ናት። እናቷ ቤዝ አዲስ የትዳር ህይወት ለመጀመር 1 ዓመት ብቻ ነበር የፈጀባት። እናቷም ከአዲሱ ባለቤቷ ጋር ወደ ትንሽዬ ከተማ ወደሆነችው ግራምብሪ ቴክሳስ ትሄዳለች። የማሪ የእንጀራ አባት የቀድሞ የባህር ኃይል ነው። እናም ትንሽዬ ወንድ ልጅ አለው። ለማሪም ልክ እንደ አባት ሆነላት። እሷም በአባቷ ስም ስቲቨን ብላ ትጠራው ጀመር። ማሪም የስጋ አባቷን በወር 2 ጊዜ በመሄድ ትጠይቀው ነበር። ሁሉም ነገር ሰላም ነበር። የማሪ የ16 ዓመት ልደቷ ወራት እስኪቀረው ድረስ ነገሮች የተበላሹት ማሪ ከአባቷ ወደ እናቷ ቤት በመታቀናበት ጊዜ አንድ ማየት የሌለባትን ነገር ትመለከታለች። እንጀራ አባቷ ከአዲስ ሴት ጋር የጀመረውን የፍቅር ግንኙነት ትመለከታለች። ይሄኔ ማሪ በጣም ትናደዳለች። ማሪም እናቷን ይሄንን ሰው ጥላ ከእሷ ጋር አዲስ ህይወት እንድትጀምር ብትጎተጉታትም እናቷ ግን ፍራንክን የመተው አቅም አልነበራት። እናቷም የማሪ ጉትጎታ ለመሸሽ ወደ አያቶቿ ቤት እንድትኖር ትልካታለች። ማሪ ግን ከ5 ቀን በላይ የእናቷን ናፍቆት መቋቋም አልቻለችም። ወደ እናቷ ተመልሳ ለመሄድ በምትሞክርበት ጊዜ ፍራንክ እንደማይቻል ነገራት። ምክንያቱም ፍራንክ አንድ ህግ ነበረው። ከቤቱ የወጣ ማንኛውም ልጅ ተመልሶ ወደ ቤቱ መመለስ አይችልም። ይሄ ለማሪ ብቻ ሳይሆን ለራሱም ልጅ የወጣ ህግ ነበር። ይሄን ህግ ያወደደችው ማሪ እናቷን አዲስ ህይወት እንዲጀምሩ አብዝታ በትማጸናተም እናቷ ግን በአሁኑ ወደ አያቶቿ ቤት ሳይሆን ራቅ ወዳለው ወደ አባቷ ቤት ትልካታለች። እዚህ ጋር ነው ነገሮች መቀየር የጀመሩት። ማሪ የአባቷ ቤት በጣም ጠባብና በፊት ከምትኖርበት ከአያቶቿ ቤት ጋር አልጣጣም ይላታል። ብቸኝነት ይሰማታል። አዲሱ ትምህርት ቤትም መልመድ አልቻለች። በአጠቃላይ ህይወቷ ይዘበራረቃል። በዚህ ጊዜ ሁሉ ውስጥ ግን እናቷን መለመን አላቆመችም ነበር። ራሷን ለማጥፋት ጭምር ሞከረች። እርሱም አልተሳካላት። ለዚህ ነው ማሪ እናቷን ለማግኘት እንደ መጨረሻ አማራጭ ሆኖ የታያት የገዛ አባቷን መግደል ነበር። አባቷ ጋር መኖር በጀመረች 1 ወር ባልሞላ ጊዜ ውስጥ አባቷን ስቲቨንን ገደለችው። እውነትም በዛን ዕለት ማታ እናትና እንጀራ አባቷ መተው ወደ ቤት ወሰዷት። አባቷ በተቀበረበት ማታ ቤዝ ከፍራንክ ጋር ያለውን ግንኙነት እንዳበቃ ትነግራታለች። ማሪ ይህንን እውነት ከ1 ሳምንት በፊት አስቀድማ ብትነግራት ኖሮ አባቷ በህይወት እንደሚኖር በማሰብ በጣም ታዝናለች። ማሪና ቤዛ አዲስ ከተማ በመሄድ አዲስ ህይወት ይጀምራሉ። ማሪም አባቷ ስቲቨንን በማስታወስ ድባቴ ውስጥ ትገባለች። ይህንን የተመለከተችው እናቷ ወደ ህክምና እርዳታ ብትወስዳትም ምንም ጥቅም አላገኘችም። ምክንያቱም ማሪ ትልቅ የደበቀችው ሚስጥር ስላለ ነው። ከጥቂት ወራት በኋላ ነገሮች እንደ በፊታቸው መደበላለቅ ይጀምራሉ። የማሪ እንጀራ አባት እነሱ ወደሚኖሩበት ከተማ ይመጣል። ቆርጦ የማይቆርጥላት ቤዝ ከፍራንክ ጋር
ዳግም ፍቅርን በመጀመር ማሪን አያቶቿ ጋር ዳግም ትልካታለች። ማሪም ወደ ቀድሞ ቤቷ በመመለስ ቀድሞ ወደ ነበረው ትምህርት ቤት ትመለሳለች። ማሪም ህይወቷ ትንሽ መረጋጋት ጀመረ። ስቴሲ የምትባል የትምህርት ቤቱ ታዋቂና ጎበዝ ተማሪ ጋር ጓደኝነት ትጀምራለች። ስቴሲ የማሪ አባት እንደሞተ ሰምታ ስለ ጉዳዩ ልትጠይቃት ብትሞክርም ማሪ ግን ስለ ጉዳዩ ማውራት እንደማትፈልግ ደጋግማ ትነግራታለች። እውነትና ንጋት እያደር ይወጣል እንዲሉ ስቴሲና ማሪ በአንድ ዕለት የሼክስፒር ሃምሌትን የወንጀልና በግድያ ላይ ያጠነጠነ ጽሑፍ በማጥናት ላይ ሳሉ ማሪ መንቀጥቀጥ ትጀምራለች። ፊቷ መቅላት እንዲሁም ቃላቶች ያመልጧት ጀመረ። አባቷን መረዘችው፣ አባቷን ገደለችው እያለች መናገር ጀመረች። ስቴሲ ቀልድ መስሎ ቢታያትም የማሪ ሁኔታ ቀልድ እንዳልሆነ አወቀች። ማሪም ለማንም እንዳትናገርባት ብትለምናትም ስቴሲ ግን ከቀናት በኋላ ለፖሊሶች አሳወቀች። ፖሊሶቹ ማሪን ለመጠራጠር አቃታቸው። ጉዳዩ ይበልጥ ከባድ ያደረገው ለባሪየም የደም ምርመራ እጅግ ውድና ውስብስብ መሆኑ ነው። ማሪም ዩኒቨርሲቲ በመግባት ህይወቷን ትቀጥላለች። በኋላም የምርመራው ውጤት ሲመጣ ስቲቨን ደም ውስጥ መኖር ከነበረበት 250 እጥፍ ባሪየም ተገኘ። የመሞቱም ምክንያት ግልጽ ስለሆነ ማሪ ፖሊስ ጣቢያ ትወሰዳለች። በኋላም ማሪ ፍርድ ቤት እንደ መከላከያ ነጥብ ያነሳችው የተጠቀመችው ኬሚካል አባቷን ለጥቂት ህመም እንጂ ለሞት እንደሚያደርሰው እንደማታውቅ ለፍርድ ቤቱ ታስረዳለች። ፍርድ ቤቱም የማሪን መከላከያ ውድቅ አድርጎ በ27 ዓመት እስራት ቀጣት። የዛሬው እውነተኛ ታሪክ ይህንን ይመስል ነበር። እውነተኛ ታሪክ የሚመቻቹ ቤተሰቦች ይህንን ቤተሰብ መቀላቀል እንዳትረሱ። በሚቀጥለው እውነተኛ ታሪክ እስከምንገናኝ ድረስ ሰላም ጤና ቆዩልኝ እያልኩኝ ሁልጊዜ እንደምላችሁ ከወንጀል ራቁ።